ሰላም ጤና ይስጥልኝ። ዛሬ ስለ አንድ በጣም ልዩ ስፖርት እናወራለን። ብዙ ወንዶች ደረታቸው ወይም እጃቸው ለማሳደግ ጂም ይሄዳሉ። ነገር ግን ለወንድነታቸው በጣም ወሳኙን ጡንቻ ግን ይረሱታል። ይህ ጡንቻ የፔልቪክ ጡንቻ ይባላል። ይህን ጡንቻ ማሰልጠን ልክ እንደ ቪያግራ የሚሰራ የቆይታ ጊዜህን የሚጨምር የሽንት ቧንቧ ጤናህን የሚጠብቅ ድብቅ መሳሪያ ነው። ዛሬ ይህን ስፖርት በማንኛውም ቦታ ማንም ሳያይህ እንዴት እንደምትሰራው የሚሰጠውን አስገራሚ ጥቅሞች ደረጃ በደረጃ አሳያችኋለሁ። በመጀመሪያ ግን የዚህን ቻናል ቤተሰብ ካልሆናችሁ ቤተሰብ በመሆን ጀምሮ። ኪግል ሲባል ብዙ ጊዜ ለሴቶች ብቻ የሚመስላቸው ሰዎች አሉ፣ ግን ስህተት ነው። ለወንዶችም እጅግ አስፈላጊ ነው። ይህ ጡንቻ በዳሌያችን ስር የሚገኝ ሲሆን እንደ መረብ ሆኖ የፊኛችንና የብልታችንን ስራ ይቆጣጠራል። ይህ ጡንቻ ከላላ የብልት መቆም፣ ድክመት፣ ያለ ጊዜው መጨረስ እና የሽንት መቆጣጠር ችግር ይከሰታል። ጡንቻችን ማጠንከር ማለት ግን ደም በብልት ውስጥ ረጅም ጊዜ እንዲቆይ ማድረግ ማለት ነው። ይህ ደግሞ በቀጥታ ጥንካሬንና ቆይታን ይጨምራል። ይህን ስፖርት ለመጀመር መጀመሪያ የትኛው ጡንቻ እንደሆነ ማወቅ አለብህ። በጣም ቀላሉ መንገድ ሽንትህን እየሸናህ መሃል ላይ ቁም ብለህ ስትገታው የምትጠቀመው ጡንቻ እሱ ነው። ማስጠንቀቂያ፣ ሽንትህን መሃል ላይ የማቆም ልምምድ ሁል ጊዜ አታድርግ። ለሽንት ቧንቧ ጥሩ አይደለም። አንዴ ጡንቻውን ካወቅ በኋላ ግን ስፖርትን ሽንት ቤት ሳትሆን በማንኛውም ቦታ ስትቀመጥ፣ ስትቆም ወይም ስትነሳ፣ የትኛውም ቦታ ቁጭ ስትል ምናምን መስራት ትችላለህ። አሁን ወደ አሰራሩ እንግባ። በጣም ቀላል ነው፣ ግን ውጤቱ የሚመጣው በዲሲፕሊን ስትሰራው ነው። እንደሚታወቀው ምንም አይነት ነገር ዲሲፕሊን ያስፈልገዋል። ዲሲፕሊን ከሌለው ውጤቱ ዜሮ ነው የሚሆነው፣ የትኛውም ቦታ ብትሄዱ ማለት ነው። እዚህ ጋርም ስትመጡ ዲሲፕሊን በጣም ወሳኝ ነገር ነው። በመጀመሪያ መጭመቅ ወይም ደግሞ ኮንትራክት ይባላል። ቅድም ያወቅከውን ጡንቻ ለ3 ሰከንድ ያህል ወደ ላይ ጭምቅ አድርገህ ያዘው። መልቀቅ ወይም ደግሞ ሪላክስ። ለ3 ሰከንድ ደግሞ ሙሉ በሙሉ ዘና አድርገው። በመጨረሻም ድግግሞሽ። ይህንን በቀን 3 ጊዜ በእያንዳንዱ ዙር 10 ጊዜ ደጋግመው። ጡንቻው እየጠነከረ ሲሄድ ሰከንዱንም ወደ 5 ወይም 10 ማሳደግ ትችላለህ፣ እንደቻልከው አቅም። ዋናው ቁም ነገር ሆድህን ወይም ጭንህን ሳይሆን ያንን ውስጣው ጡንቻ ብቻ መጠቀምህ ላይ ነው። ይህ ስፖርት እንደ አስማት በአንድ ቀን ውጤት አይሰጥም። ልክ እንደ ማንኛውም የሰውነት ጡንቻ ጊዜ ይፈልጋል። ነገር ግን በቀን ለ5 ደቂቃ ብቻ ለጥቂት ሳምንታት ከ4 እስከ 6 ሳምንታት ካደረግከው በወሲባዊ ህይወትህና በራስ መተማመንህ ላይ የምታየው ለውጥ ራሱ ምስክር ይሆንልሃል። በተለይ ያለ ጊዜው የመጨረስ ችግር ያለባቸው ወንዶች ይህን ስፖርት እንደ መድኃኒት ሊያዩት ይገባል። የወንድነት ጤና በእጅህ ነው። ጂም መሄድ ሳያስፈልግህ ማንም ሰው እንዲያውቅብህ ሳታደርግ ራስህን ማጠናከር ትችላለህ። ዛሬውን ጀምረው። ይህን ስፖርት ከዚህ በፊት ሞክራችሁ ታውቃላችሁ? ለውጥ ያያችሁ ሰዎች ካላችሁ ለሌሎች ወንድሞቻችሁ ኮሜንት ላይ ልምዳችሁን አካፍሉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ደህና ሰንብቱ።